ታሪካችን የሚጀምረው በ3ኛው ክፍለ ዘመን ማብቂያ ላይ ነው። በዚያ ዘመን የሮም ግዛት ዓለምን በብረት መዳፏ ትገዛ ነበር። ከእነዚህም ግዛቶች መካከል አንዷ ቀጰዶቅያ ትባላለች። በዚች ምድር አንስጣሴዎስ የተባለ ታላቅ ሰው ይኖር ነበር። አንስጣሴዎስ ተራ ሰው አልነበረም። በሮም መንግስት ዘንድ እጅግ የተከበረ፣ በጦር ሜዳ ብቃቱ የታወቀና በሀብቱ የመጠቀ መኮንን ነበር። ባለቤቱ ቴዎቢስታ ደግሞ ከፍልስጤም ልዳ የመጣች፣ በምግባርና በሃይማኖት የታነጸች፣ መከራን የምትችል ሴት ነበረች። እነዚህ ሁለት ቅዱሳን ጥንዶች የሚመኙት አንድ ነገር ብቻ ነበር። እርሱም የእግዚአብሔር ስጦታ የሆነ ልጅ። ልጃቸው ጊዮርጊስ ሲወለድ ቤቱ በደስታ ተሞላ። ስሙ ጊዮርጊስ ተባለ። ይህ ስም ትንቢታዊ ነበር። ጊዮርጊስ በኋላ ላይ በሰው ልጆች ልብ ውስጥ የእምነትና የጽናትን ዘር የሚዘራ ታላቅ መንፈሳዊ ገበሬ ይሆናልና ገና በሕፃንነቱ የአባቱን ወታደራዊ ግርማና የእናቱን መንፈሳዊ ርኅራኄ እያጣቀሰ አደገ። ነገር ግን የጊዮርጊስ የልጅነት ዘመን በሰላም ብቻ ያለፈ አልነበረም። ገና በ10 ዓመቱ አባቱ አንስጣሴዎስ በሞት ተለየው። በዚህ ጊዜ እናቱ ቴዎቢስታ ልጇን ይዛ ወደ ትውልድ ሀገሯ ወደ ፍልስጤም ተመለሰች። በዚያም የያዕቆብንና የይስሐቅን አምላክ እያሳወቀች ለትልቅ ዓላማ አዘጋጀችው። ጊዮርጊስ 20 ዓመት ሲሞላው ቁመናው እንደ ሊባኖስ ዝግባ ቀጥ ያለ፣ ፊቱ እንደ ፀሐይ የሚያበራና ወታደራዊ ጥበብን የተላበሰ ወጣት ሆነ። የአባቱን ፈለግ በመከተል የሮም ሰራዊትን ተቀላቀለ። በወቅቱ የነበረው ንጉሥ ዲዮቅልጥያኖስ የጊዮርጊስን ብቃት ሲመለከት ተደነቀ። ጊዮርጊስ በሰይፍ ትግል የማሸነፍ፣ በፈረስ ግልቢያ ተወዳዳሪ የሌለውና በወታደራዊ ስልት ብልህ ነበር። በዚህ ምክንያት ንጉሱ የ5000 ወታደሮች አዛዥ በማድረግ ኮሜስ የሚለውን ታላቅ ማዕረግ ሾመው። ጊዮርጊስ በንጉሱ ቤተ መንግስት ውስጥ እንደ ታማኝ አማካሪ፣ በሰራዊቱ ዘንድ ደግሞ እንደ ተወዳጅ መሪ ታየ። ይሁን እንጂ ጊዮርጊስ በወርቅና በሐር የተሸለመ ወታደራዊ ልብስ ቢለብስም ልቡ ግን ከምድራዊ ክብር በራቀ ሰማያዊ ዓላማ ላይ ነበር። እናቱ ቴዎቢስታ ያስተማረችውን የክርስትና እውነት በውስጡ እንደ እሳት ይነድ ነበር። እርሱ ለንጉሱ ታማኝ ወታደር ቢሆኑም ከንጉሱ በላይ ለሚገዛው ለሰማዩ ጌታ ግን ፍጹም ተገዢ ነበር። ጊዮርጊስ አሁን በዝናው ማማ ላይ ነው። ወጣት፣ ባለጸጋ፣ ብርቱና ተደማጭ። ነገር ግን ይህ ሁሉ ለእርሱ ምንም ነበር። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ድርሳናት እንደሚነገረው ጊዮርጊስ ይህን ሁሉ ክብር የናቀው ስለ ፍቅርና ስለ እውነት ነው። ንጉሥ ዲዮቅልጥያኖስ ክርስቲያኖችን ለማጥፋት፣ አብያተ ክርስቲያናትን ለማፍረስና የጣዖት አምልኮን ለማንገስ አዋጅ አወጣ። ይህ አዋጅ በግዛቱ ሁሉ ሲነበብ ብዙዎቹ በፍርሃት ተዋጡ። ሰይፍና እሳት ክርስቲያኖችን ይጠብቃቸው ነበር። ነገር ግን በንጉሱ ግቢ ውስጥ አንድ ድምፅ ተሰማ። የ5000 ወታደሮች አዛዥ፣ የንጉሱ ተወዳጅ መኮንን ጊዮርጊስ የክብር ልብሱን አውልቆ ሀብቱን ለድሆች አከፋፍሎ በንጉሱ ፊት ቆመ። እኔ ክርስቲያን ነኝ የሚለው ቃሉ በቤተ መንግስቱ አዳራሽ ውስጥ እንደ ነጎድጓድ አስተጋባ። ዛሬ ለ7 ዓመታት የዘለቀውን ያን ትልቅ ፍልሚያ እንመለከታለን። ንጉሥ ዲዮቅልጥያኖስ በጊዮርጊስ ድፍረት ደነገጠ። በመጀመሪያ በሽንገላ በሹመትና በገንዘብ ሊያባብለው ሞከረ። ጊዮርጊስ ሆይ ወጣትነትህን እዘንለት፣ ለጣዖቶቼ ስገድና ክብሩን ሁሉ ልስጥህ አለው። ጊዮርጊስ ግን ክብርህ ላንተ ይሁን፣ እኔ ግን ለዘላለም ንጉሥ ለኢየሱስ ክርስቶስ እሰግዳለሁ በማለት መለሰለት። ከዚህ በኋላ የጭካኔ ዘመን ተጀመረ። ጊዮርጊስ ወደ ወህኒ ቤት ወሰዱት። በዚያም ገላውን በሾል እየወጉ ገረፉት። ነገር ግን ጊዮርጊስ እንደ ድንጋይ የጸና ነበር። በታሪክ ድርሳናት እንደሚነገረው በዚያን ምሽት መላእክት መጥተው አጽናኑት። ንጉሱ ተስፋ ሳይቆርጥ መዘወር በተባለው አስፈሪ መሳሪያ ገላው እንዲቆራረጥ አዘዘ። ይህ መሳሪያው የሰውን በሕይወት እያለ የሚበታትን ነበር። ጊዮርጊስ ተቆራርጦ ደሙ እንደ ውሃ ፈሶ ነፍሱ ከስጋው የተለየች መሰለ። ነገር ግን በሰማያዊ ኃይል እንደገና ሕያው ሆኖ ተነሳ። ይህ የመጀመሪያው ተአምር የንጉሱን ጭካኔ ቢጨምርም በሕዝቡ ዘንድ ግን ታላቅ ድንጋጤን ፈጠረ። መከራው ለ7 ዓመታት ቀጠለ። 7 ዓመታት። ጊዮርጊስ በዚህ ጊዜ ውስጥ ስንት ጊዜ እንደሞተና እንደተነሳ ሊቃውንቱ ይናገራሉ። አትናቴዎስ የተባለ መተተኛ እጅግ ኃይለኛ የሆነ መርዝ አዘጋጅቶ ሰጠው። ጊዮርጊስ ግን በመስቀል ምልክት ባርኮ ጠጣው። መርዙም እንደ ማር ጣፈጠው። መተተኛው አትናቴዎስ ይህንን ሲያይ ጊዮርጊስን የሚያመልከው አምላክ እውነተኛ ነው ብሎ አመነ። ንጉሱ ተቆጣ። ጊዮርጊስን በትልቅ ጋን ውስጥ አድርገው እንዲቀቅሉ ታዘዘ። እሳቱ ከሩቅ ይጋረፍ ነበር።
ነገር ግን በጋኑ ውስጥ ያለው ውሃ ለጊዮርጊስ እንደ ቀዝቃዛ ውሃ ሆነለት። ሌላው አስደናቂ ታሪክ ጊዮርጊስ በንጉሱ ፊት የሞቱ ሰዎችን ማስነሳቱ ነው። ንጉሱ አምላክህ እውነተኛ ከሆነ እነዚህ የቆዩ አጥንቶች ሕያው አድርጋቸው አለው። ጊዮርጊስ ጸለየ፣ መቃብሮቹ ተከፈቱ፣ የሞቱትም ተነስተው የእግዚአብሔርን ታላቅነት መሰከሩ። ደረቅ እንጨቶችም በፊቱ አቆጠቆጡ፣ ቅጠል አወጡ። ይህ ሁሉ ሲሆን ጊዮርጊስ በመከራ ውስጥ ሆኖ ሳለ ለሌሎች ይጸልይ ነበር። 7 ዓመታት አለፉ። ጊዮርጊስ በሰው ሊታሰብ የማይችል ስቃይን አልፏል። አካሉ ቢቆስልም መንፈሱ ግን አልተሰበረም። በመጨረሻም ንጉሱ ጊዮርጊስን በሰይፍ እንዲገደል አዘዘ። ጊዮርጊስ ወደ መገደያው ስፍራ ሲሄድ ፊቱ በደስታ ያበራ ነበር። በጨረሻው ደረሰ። ሰይፉ ወረደች። ሰማዕቱ ቅዱስ ጊዮርጊስ የድል አክሊሉን ተቀዳጀ። የ7 ዓመቱ ትግል በድል ተጠናቀቀ። በዚያች ቅጽበት ሰማያት ተከፈቱ። መላእክትም የጀግናውን ነፍስ በክብር ተቀበሉ። ከ7 ዓመታት መከራና ከታላቁ የሰማዕትነት አክሊል በኋላ የቅዱስ ጊዮርጊስ ታሪክ በአካል መሞት አላበቃም። ይልቁንም በዓለም ዙሪያ በተለይም በኢትዮጵያ አድባራት ገዳማት ውስጥ በስዕል የምናየው በታሪክ የምንሰማውና በልባችን የነገሰው ያ ድንቅ ገጽታ ተገለጠ። ዛሬ የምንመለከተው ያንን ታላቅ ምስጢር ነው። በነጭ ፈረስ ላይ ሆኖ ዘንዶውን የገደለበት፣ አንዲቷን ብቸኛዋን ሴት ብሩክታዊትን ከሞት አፍ ያዳነበትና ያ ድርጊት በኢትዮጵያውያን ዘንድ ያለውን ትልቅ ትርጉም በሰፊው እንፈትሻለን። ታሪኩ የሚጀምረው ቤሩት በምትባለው ጥንታዊ ከተማ አጠገብ ባለ ሰፊ ባህር ወይም ሐይቅ ዳርቻ ነው። በዚህ ባህር ውስጥ አንድ እጅግ አስፈሪና ግዙፍ ዘንዶ ይኖር ነበር። ይህ ዘንዶ ተራ እንስሳ አልነበረም። የከተማዋን ነዋሪዎች በፍርሃት የናጠ፣ መርዙን እየረጨ ሰላም የነሳ ክፉ ኃይለኛ እንጂ። የከተማዋ ሰዎች የዘንዶውን ቁጣ ለማብረድ በየቀኑ በዕጣ የሚወጣላቸውን ልጆቻቸውን ለዘንዶ ይገብሩ ነበር። ያለቀሱ እናቶች፣ የተጨነቁ አባቶችና ለሞት የሚመረጡ ወጣቶች የከተማዋ መታወቂያ ሆኑ። በመጨረሻም ዕጣው የከተማው ንጉሥ ሴት ልጅ ላይ ወደቀ። ስሟ ብሩክታዊት ይባላል። ንጉሱ ልጁን ለማዳን በወርቅና በብር ቢለምንም ሕዝቡ ግን የኛ ልጆች አልቀዋል፣ ያንተም ልጅ መገበር አለባት በማለት አጥብቀው ጠየቁ። ብሩክታዊት ወደ ባህሩ ዳርቻ ተወሰደች። በዚያም ለሞት ተዘጋጀች። ልቧ በፍርሃት እየራደ ዓይኖቿ ወደ ሰማይ ተመርተው ሳለ አንድ ድንቅ ነገር ተከሰተ። በዚያች አስጨናቂ ቅጽበት በነጭ ፈረስ ላይ ሆኖ በወርቅ የተለበጠ ልብስ የለበሰና ረጅም ጦር የያዘ አንድ ወጣት መኮንን ከየት መጣ ሳይባል ከፊቷ ቆመ። እርሱም ሰማዕቱ ቅዱስ ጊዮርጊስ ይባላል። ብሩክታዊት ደንግጣ ጌታዬ ሆይ እባክህን ሽሽ፣ ዘንዶ አሁን ይመጣልና እንዳይበላህ ብላ ለመነችው። ጊዮርጊስ ግን በፈገግታና በጽናት ተሞልቶ አይዞሽ፣ አትፍሪ፣ ዛሬ በአምላኬ ኃይል ይህን ክፉ ዘንዶ እደመስሰዋለሁ አላት። ዘንዶ ከባህሩ ውስጥ በታላቅ ጩኸት ወጣ። መርዙን እየረጨ ምድሪቷን እያናወጠ ወደ ብሩክታዊት ሲቀርብ ቅዱስ ጊዮርጊስ የፈረሱን ልጓም አጥብቆ ያዘ። በአምላኩ ስም እየጸለየ ረጅሙን ጦር ሰበቀ። ዘንዶ አፉን ሲከፍት ጊዮርጊስ በታላቅ ኃይል ጦሩን በዘንዶ ጉሮሮ ውስጥ ሰካው። ዘንዶ ወደቀ። ክፋት ተሸነፈ። የብሩክታዊት ሰንሰለት ተበጠሰ። ይህ ድርጊት ለከተማዋ ነዋሪዎች ታላቅ የነጻነት ብስራት ሆነ። በሺዎች የሚቆጠሩ ሰዎች ይህንን ታምር አይተው ክርስትናን ተቀበሉ። ጊዮርጊስ ግን ምድራዊ ክብርን አልፈለገም። ይህን ያደረገው አምላኬ ነው በማለት ምስጋናውን ወደ ሰማይ መለሰ። አሁን ወደዚህ ታሪክ መንፈሳዊ ምስጢር ትርጉም እንለፍ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስዕላዊ መገለጫዎች ውስጥ ይህ ትዕይንት ሁሌም በጉልህ ይታያል። ይህ ስዕል ግን ተራ የታሪክ መገለጫ አይደለም። ዘንዶ የዲያብሎስ የክፋት የጨለማና የኃጢአት ምልክት ነው። ሰውን ልጅ ሊውጥ የሚፈልገው የሰይጣን ኃይል ይወክላል። ብሩክታዊት የሰው ልጅ ነፍስ ወይም ዓለምን ትወክላለች። በኃጢአት ሰንሰለት ታስራ ለሞት የተፈረደባትን ነፍስ ለማዳን ጊዮርጊስ ደረሰላት። ነጩ ፈረስ የቅዱስ ጊዮርጊስን ንጽህናና የድል ምልክት ነው። ጦሩ የእግዚአብሔር ቃልና የእምነት ኃይል ነው። ከብሩክታዊት መዳንና ከዘንዶ ድል በኋላ የቅዱስ ጊዮርጊስ ስም በዓለም አቀፍ ደረጃ ገነነ። ነገር ግን የዚህ ሰማዕት ታሪክ ከኢትዮጵያ ጋር ያለው ትስስር ልዩና ጥልቅ ምስጢር ያለው ነው። ዛሬ የምንመለከተው ያንን ታላቅ ድል አድራጊ ሰማዕት እንዴት የኢትዮጵያ ነገስታት የጦር ሜዳ መሪና የሀገር ጠባቂ ሊሆን እንደቻለ ነው። ይህ ታሪክ የሚጀምረው ከብዙ መቶ ዓመታት በፊት ነው። በተለይም በ15ኛው ክፍለ ዘመን በነገሱት በታላቁ ንጉሥ አጼ ዘርዓ ያዕቆብ ዘመን ነበር። አጼ ዘርዓ ያዕቆብ ለቅዱስ ጊዮርጊስ የነበራቸው ፍቅርና አክብሮት ወደር የለውም ነበር። መጽሐፈ ብርሃንና መጽሐፈ ሚላድ በተባሉ ድርሳናቶቻቸው ውስጥ የሰማዕቱን ገድልና ተአምር በስፋት እንዲጻፍ በአብያተ ክርስቲያናቱም እንዲነበብ አዘዙ። ከዚህ ዘመን ጀምሮ ቅዱስ ጊዮርጊስ የኢትዮጵያን የመንግስት ጠባቂ ተብሎ ታወጀ።
ነገስታቱ ለምን ነበር የቅዱስ ጊዮርጊስን ታቦት ስዕል ይዘው ወደ ጦር ሜዳ የሚዘምቱት? መልሱ ቀላል ነው። ጊዮርጊስ በ7 ዓመታት መከራ ውስጥ ያሳየውን ጽናት፣ ዘንዶውን የገደለበት ጀግንነት ለኢትዮጵያ ነገስታት ፍርሃትን ማሸነፍ ማለት ነበር። አንድ ንጉስ የጊዮርጊስን ታቦት አስከትሎ ሲወጣ ሰራዊቱ እኛ ብቻ አይደለንም የምንዋጋው፣ በነጭ ፈረስ ላይ ሆኖ ጠላትን የሚቀጠቅጠው ሰማዕት ከፊት ይቀድመናል የሚል ጽኑ እምነት ነበራቸው። በተለይም በአጼ ልብነ ድንግልና በአጼ ገላውዲዮስ ዘመን ሀገር በውጭ ወራሪዎች ስትፈተን የቅዱስ ጊዮርጊስ ስም በጦር ግንባር ላይ እንደ ጋሻ ያገለግል ነበር። ገላውዲዮስ በጦር ሜዳ ላይ ሲዋጋ በሰማይ ላይ ነጭ ፈረስ የታጀበ ረዳት እንደሚያይ ታሪክ ጸሐፊያን ዘግበዋል። ይህ ትስስር ከትውልድ ወደ ትውልድ እየተሸጋገረ መጣ። ነገስታቱ ለቅዱስ ጊዮርጊስ የነበራቸው ክብር ከጦርነት ባለፈ በቤተ መንግስቱ ግንባታ ላይም ይታያል። አጼ ፋሲለደስ በጎንደር ከተማ ካነጿቸው ውብ አብያተ ክርስቲያናት መካከል አንዱና ዋነኛው የቅዱስ ጊዮርጊስ ቤተክርስቲያን ነው። ነገስታቱ ዘውድ የሚጭኑት፣ የንግስና ስርዓታቸውን የሚፈጽሙት፣ ከፈጣሪያቸው ጋር ቃል ኪዳን የሚገቡት በዚህ ሰማዕት ስም በተሰየሙ ታላላቅ ቤተክርስቲያኖች ውስጥ ነበር። ለኢትዮጵያ ነገስታት ጊዮርጊስ ማለት የፍትህ ምልክትም ነው። ጊዮርጊስ ንጉስ ዲዮቅልጥያኖስ እንደተቃወመ ሁሉ የኢትዮጵያ መሪዎችም በክፋትና በግፍ ላይ እንዲቆሙ መንፈሳዊ ጉልበትን ይጨምርባቸው ነበር። ስዕሉ በቤተ መንግስቱ አዳራሾች፣ በጦር መሳሪያዎቻቸውና በነገስታቱ አልባሳት ላይ ተቀርጾ ይገኝ ነበር። ከነገስታቱ መካከል ታላቁ አጼ ምኒልክና እቴጌ ጣይቱ ደግሞ ለዚህ ሰማዕት የነበራቸው ፍቅር ታሪክን የቀየረ ነበር። በኢትዮጵያ ታሪክ ውስጥ እንደ የካቲት 23 ቀን የደመቀና የገነነ ቀን የለም። ይህ ቀን የጥቁር ህዝብ የነጻነት ፋና የበራበት፣ የትዕቢተኞች ኩራት የተሰበረበትና የኢትዮጵያ አንድነት የተመሰረተበት ታላቅ ዕለት ነው። ነገር ግን ከአድዋ ተራሮች ጀርባ ከጀግኖቹ አባቶቻችን እናቶቻችን ሰይፍና ጎመድ ባሻገር አንድ ሌላ ታላቅና ረቂቅ ኃይል በጦር ሜዳው ላይ እንደነበር ታሪክና እምነት በአንድነት ይመሰክራሉ። ዛሬ የምንመለከተው የአድዋን ድል የነጭ ፈረሰኛው ሚስጥር ነው። ቅዱስ ጊዮርጊስ እንዴት በአድዋ ተራሮች ላይ የኢትዮጵያን ሰንደቅ ዓላማ ከፍ አደረገ? የካቲት 21 እና 22 የጦርነቱ ዋዜማ በአድዋ ተራሮች ላይ የጨጋገነ መጋረጃ ተጋርዷል። ዳግማዊ አጼ ምኒልክና እቴጌ ጣይቱ ብርሃነ ዘኢትዮጵያ ከሰራዊቱ ጋር ሆነው ወደ ፈጣሪያቸው ይጸልዩ ነበር። ምኒልክ አንድ ውሳኔ ነበራቸው። እርሱም የቅዱስ ጊዮርጊስ ታቦት ሳይመጣ ጦርነት አልጀምርም የሚል ነበር። በዚህም መሰረት የአዲስ አበባው የቅዱስ ጊዮርጊስ ታቦት በካህናት ታጅቦ በዝማሬና በጽንዕ ወደ ጦር ሜዳ መጣ። ንጉስና እቴጌይቱ በታቦቱ ፊት ተንበርክከው አምላከ ጊዮርጊስ ሆይ ሀገራችንና ክብራችን አሳልፈ አትስጠን ብለው ተማጸኑ። የካቲት 23 ቀን የቅዱስ ጊዮርጊስ ዓመታዊ የንግስ በዓል ዕለት ነበረ። ገና ማልዶ ጦርነቱ ተቀጣጠለ። መድፎቹ ሲጮሁ፣ ጥይቶቹ እንደ በረዶ ሲዘንቡ የኢትዮጵያ ሰራዊት ጊዮርጊስ ጊዮርጊስ እያለ ወደፊት ይገሰግስ ነበር። በጦርነቱ መሃል ግን አንድ አስገራሚ ነገር ተከሰተ። የተማረኩ የኢጣሊያን ወታደሮች እና መኮንኖች በኋላ ላይ የሰጡት ምስክርነት ዓለምን አስደነቁ። እኛ የተዋጋነው ከሰው ልጅ ጋር ብቻ አይደለም አሉ። ጣሊያኖች እንደሚሉት በጦርነቱ መሃል በጭጋገኑ ውስጥ አንድ ግርማ ሞገስ ያለው መኮንን በነጭ ፈረስ ላይ ሆኖ ሲዋጋዩ፣ ሰይፉ እንደ መብረቅ የሚመዝ ከጥይት የሚያቆስል በፈረሱ እየጋለበ የጠላትን ሰልፍ የሚበታትን ያ ጀግና ማን ነበር? ጣሊያኖቹ ያ በነጭ ፈረስ ላይ ሆኖ የፈጀን መኮንን ማን ነው ብለው ጠየቁ። ኢትዮጵያውያኑ ግን ፈገግ ብለው እርሱማ የሀገራችን ጠባቂ የካፓዶኪያው ሰማዕት ቅዱስ ጊዮርጊስ ነው ብለው መለሱላቸው። ይህ ምስክርነት በታሪክ መጻሕፍት ላይ ሰፍሮ ይገኛል። በአድዋ ተራሮች ላይ ቅዱስ ጊዮርጊስ ሰማያዊ ጦር መርቶ ምድራዊውን ኢትዮጵያ ሰራዊት አበረታቶ ድሉን አበሰረ። ከድሉ በኋላ አጼ ምኒልክ ወደ አዲስ አበባ ሲመለሱ ለቅዱስ ጊዮርጊስ የነበራቸው ምስጋና በታላቅ ክብር ገለጡ። በአሁኑ አራዳ አካባቢ የሚገኘውና በአድዋ ጦርነት ወቅት ታቦቱ ዘምቶ የነበረው የቅዱስ ጊዮርጊስ ቤተክርስቲያን በታላቅ ግርማ አነጹት። 8 ማዕዘን ሆኖ የተገነባው ይህ ካቴድራል የድል መታሰቢያና የኢትዮጵያ ነጻነት አርማ ሆነ። ለኢትዮጵያውያን አድዋና ጊዮርጊስ የማይነጣጠሉ ሚስጥሮች ናቸው። የካቲት 23 ቀን በቤተክርስቲያኑም በታሪካዊው የአድዋ በዓለም ዘንድ በታላቅ ድምቀት የሚከበረው ለዚህ ነው። ጊዮርጊስ በሰማይ ሰማዕት በምድር ደግሞ የኢትዮጵያ ጦር መሪ ሆኖ ተገለጠ። ያ የነጭ ፈረሰኛው ሚስጥር ዛሬም ድረስ በኢትዮጵያውያን ወታደሮች ልብ ውስጥ ባለድልነት ሆኖ ይኖራል።